እኔ በነገራችን ላይ ቲክቶክን እንደው የሃይማኖት ጦርነት ማካሄጃ ከምናደርገው ወይም የማይሆኑ ነገሮችን ከምንጠቀምበት አይደለ ብዙ ላይናችን የማይገቡ ነገሮችን እናያለን እኮ ቲክቶክ ላይ አይደለ እንዲህ ግን ለበጎ ብንጠቀምበት በጣም ጥሩ ነው እና አሁን ሲማሩ የሚከፍሉት ነገር የለም አሁን የ12ኛ ክፍል ተማሪዎች ኦልሞስት ትናንትና ክላስ ጀምረናል እሺ ከምን ላይ ኢትዮጵያ እየተመዘገቡ ነው ያሉት እሺ ለ3 ወር ነው ትምህርቱ የሚሰጠው ፊዚክስ ነው የሚወስዱት ከዛ ውጪ ደግሞ ትሬኒንግ ይወስዳሉ ሌላው ትምህርት ላይ ደግሞ በርትተው እንዲያጠኑ ማለት ነው ለ3 ወር ፈተና ከመፈተናቸው በፊት ማለት ነው 3 ወር በኦንላይን ይማራሉ በሳምንት 3 ቀን 2 ሰዓት ነው ይማሩት ክላሱን ደግሞ ልክ ሲጨርሱ 3 ኮርስ ኤግዛሞችን ይወስዳሉ 3 ሞዴሎችን ይወስዳሉ ሁለቱ ሞዴል ባሉበት ሀገር በአካል ነው የሚሰጠው ባሉበት ከተማ አንዱን ሞዴል ደግሞ በኦንላይን ይወስዳሉ ለዚህ ለአጠቃላይ ለሶስቱም ወር የሚከፍቱት በአጠቃላይ 1000 ብር ብቻ ነው ስለዚህ በ1000 ብር ይሄንን ሁሉ ኮርስ ማግኘት ይችላሉ ማለት ነው ገናሳ በጣም ደስ ይላል መቼም አንተ ያስተማርክ ማንንም አይተኛም አራኛም ያስባለሁ የተማራገጥ አጋጥሞ ይከብዳል ይሄን ፊዚክስ እኮ ነው ግን ቲቸር እስኪ ራስን ፊዚክስ ቀጥል ፊዚክስ ነው ይሄ ሲሪየስ ነው ማለት ይሄ አንድ ክር ነው አይደለ በአንድ ክር ምን ያህል ድምጾች ነው የምናወጣው ምን ያህል ስኬሎች ነው የምንጫወተው ሞር ያንተም መማር ዶሮ ሞር ፊዚክስ ይሆን ነበር ይሄ ለማለት አልገባኝም ግን በጣም የሚገርም ሐሳብ ነው በጣም ነው ልቤን የነካኝ ምንድነው የሚነካ ታሪክ ይነካል ጂሴብሻ አንድ ክር እኮ ነው ዳኒ ደስ እንዲለው ብለ አትበል ዳሪሲ ሐሳቡ ተቀብያለሁ ተው እንጂ እንደዛ ከሆነ ደደቡ ነኝ ተግባብታችኋል ማለት ነው እና መተኛት የሚባል ነገር የለም ምናልባት አንድ ቪዲዮን ያየው ነበር እስኪ ልጋብዝ አሁን እኔ ዌይትን ፊል አደርጋለሁ አላደርገው ከዚህ ላይ በመዘልበት ሰዓት ዌይትን ፊል አደርጋለሁ አላደርገው ምንም አይነት ኮንታክት ፎርስ ሌላ ዌይትን ፊል አላደርገው ማለት አፓረንት ዌይትስ ነው አፓረንት ዌይቴ 0 ነው ማለት አፓረንት ዌይትለስነስ ላይ ነኝ አይደል ስለዚህ በዚህ ያስኩት ዕቃ እኔ ወደ ላይ ሳልወረውረው ከእጄ ላይ ግን ይነሳል ለምሳሌ አሁን ወርውሬው ነው ሳልወረውረው ከእጄ ላይ ይነሳል ሉክ ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ ከፍ ስላላልኩኝ በተወሰነ ነው የምታዩት እሺ ጀስት ቼክ ኢት በተወሰነ መልኩ ነው የሚነሳው ከእጄ ላይ ዲሲት ወደ ላይ ወርውሬዋለሁ አሮርኩት እኔ ዌይትለስነስ ስለሆንኩኝ እሱ አየር ላይ ይንሳፋል ስለዚህ ያው እንግዲህ ፊዚክስን ቀለል ባለ መንገድ እያስተማረ ነው ሶሻል ሚዲያውን ለበጎ እየተጠቀመ ነው እነ ክንዴ ወሉ ሳይቀር ፊዚክስን ኦንላይን እየተማሩ ምዝገባ ጀምረው ጥረት እያደረጉ ነው ፎጭ አድርገን ወንዴም ለመጀመሪያ ጊዜ ፊዚሲያን መሆኑ ስለ ፊዚክስ እኔ አውርቶ አይቼዋለሁ ጭራሽ ዛሬ መልእክት የምትይው ነገር አለ በፊዚክስ ጉዳይ በሳክስ ውስጥ ፊዚክስ የለም አለ የሙዚቃ ቲዮሪና ፊዚክስ ይገናኛል ያለሽ ነው መልእክት ባይገርም አሁን ይሄ ሳውንድ ብለን የምናነሳው ሐሳብ እጅግ በጣም የተራቀቀ ነው አንዳንድ ድምጾች አሁን አሉ አንሰማቸውም ኦልሞስት ድምጻቸው መጠኑ አንሱ ሳይሆን በጣም ሃይ ስለሆነ ጆሮአችን አይሰማቸውም ኦልሞስት አሁን በዙሪያችን እየተሰሙ ነው ግን ሂራ እናረጋቸውምና እንደው ቢበተን በጣም ብዙ ሚስጥር አለ ስለዚህ ይሄ ራሱ አንዳንድ ጊዜ እንደውም ሁለት እንስሳቶች ቆመው አሁን አንድ ወንድና አንድ ሴት ለምሳሌ ዝሆን ቆመው መሐላቸው ቆመ ተግባብተው ይለያያሉ ምንም አይነት ድምጽ ሳያወጡ ግን አውርተው ነበር እሱም ፊዚክስ ነው ፊዚክስ ውስጥ ያለ ሚስጥር አልገባም እኔ እኮ ለምንድን ነው ብዙ ጊዜ እየተግባባን የምንሄደው አናው ሳናወራ መግባባት ይቻላል ማለት ነው ዴፊኒትሊ ለምሳሌ በአብዛኛው አንዳንድ ጊዜ እናት ልጆቻቸው ላይ አንድ ነገር ከመሆኑ በፊት ቀድሞ ፊል ያደርጉታል እንትን አይደለም ይሄ የባህል ልምድ ሳይሆን ሪል ነው ፊዚክስ ውስጥ ያለ ኮንሰፕት ነው እሱ ልጅ ከእናት ማህፀን ውስጥ ከወጣ በኋላ አንድ አደጋ ከማጋጠሙ በፊት or something ላይ happen ከማድረግ በፊት እናት ቀድማ ይሰማታል እኔ እንኳን ባለፍኩበት መንገድ እናቴ ቀድማ ብዙ ነገር ይሰማት ነበር ያም ኦልሞስት ከፊዚክስ ጋር የተገናኘ ነገር ነው አዲስ ነገር አይደለም
ብዙ ጊዜ ማዘር ትደውላለች ሌሊት በጥፎ ልማይቻለውና አዋዋልን አሳምር ትለኛለች። ወይም ደግሞ የሆነ ነገር ሲያጋጥም አስቀድማ የምትደውለው እሷ ነች። እሱም ፊዚክስ ነው። አንዳንዴ ደግሞ ሰዎችን እያሰብካቸው ድንገት ይደውላሉ ወይ ደውል እያለ ቆይ በኋላ እደውልለታለሁ እያለ ቀድሞ ይደውልልሃል። ያም የሆነ እንደ ባህል አድርገን ነው እኛ የምንቆጥረው ወይ እንደ አባባል ነገር፣ ግን እሱም ራሱ ፊዚክስ ነው። ምንድን የምትነጋገረው? አይ ቅድም እየተግባቡ ነው። ልጁ ይደውላል። አይ ዳኒ ምን መሰለህ፣ ይቅርታ ቅድም ክንዴን እያሰበ ሰው ደውሎለት ነው እንትና አንድ አይነት ነገር ፈልጓልና ጠይቅልኝ ኪቦርድ የሚሸጥ ፈልገን እሱን እያነጋገርን ልጅ ወዲያው አልደወለም። እሱ ሟርት ነው። ፊዚክስና ፊዚክስ ነው ሄር ፊዚክስ ግን ጣም ሌላም ካለ እኔ ብዙ ጊዜ ፊዚክስ የሚመስለኝ እንደዚህ አይነት ወደ ህይወታችን የሚመጣ አይመስለኝም ነበር። ቁጥር ነው። እነዛ ቁጥሮች ወደ ሳይንስና ቴክኖሎጂ የመመንዘር ባህሪ ነው እንጂ ያላቸው በዕለት ተዕለት ህይወት በሰው ልጅ አፈጣጠር ያለው ግንኙነት ብዙም አይታየኝም ነበር። ስለዚህ ፊዚክስ ብዙ ነገር ነው ማለት ነው። በጣም ዕለት ተዕለት የምናደርገው ነገር ነው። ስንበላ እናደርገዋለን፣ ስንንቀሳቀስ እናደርገዋለን፣ ስናወራ እናደርገዋለን፣ ስንተኛ እናደርገዋለን። ቤታችን መጽሐፍ ላይ ተጽፎ የተቀመጠ ነገር ሳይሆን ይልቁኑ በዕለት ተዕለት እንቅስቃሴያችን ውስጥ ኤክስፒሪየንስ የምናደርገው ነገር ነው። ስንተኛ አንዳንድ ጊዜ ምናልባት አጋጥሞ የሚያውቀውና የሆነ ነገር ድልት ያደረገ መስሎ ትባና እሱም ራሱን የቻለ ኮንሰፕት ነው። እዛው ውስጥ ያለ ሀሳብ አይገርምም? እሱ ደግሞ ዱካክ ነበር የሚመስለው። ፊዚክስ ነው። እሺ እና ስተኛው መስሎ የምንለው ነገር ድንገት የሆነ ነገር ያዳለጠ መስሎ ብንን ትላለህ። ዋው! ስለዚህ አሁን እኮ በጣም ሰው እስኪነግረን ድረስ ነው። ለምሳሌ እኔ ሙዚቃና ፊዚክስ ያላቸውን ዝምድና ዛሬ ነው ያወቁት። አሁን የምትነግረኝ ነገር ሁሉ በጣም በሚገርም ሁኔታ ዛሬ ነው የማውቃቸው እንጂ ዲቴይል እንደዚህ የሚነግረን ምሁር ሰው አስተማሪ ሰው ሲኖር ከፊዚክስ ጋር የመዋሃድና የመቀራረብ ዕድላችን ይበልጥ ይጠብቃል ማለት ነው። ዋው! ጥያቄ ያላችሁ የፊዚክስ እዚህ ውስጥ ያልገባችሁ የትምህርት ቤት ጥያቄ ካለ ወይስ በኋላ ትንሽ ነገር እናውራው? በኋላ ትንሽ እናውራው? አዎ። በነገራችን ላይ የዛሬ ሰይፉ የቤት እንግዳ ይሆንና ትንሽ ነገር ወደ በኋላ ላይ ያወራናል። ጥያቄዎች ካላችሁ እስከዛ ተዘጋጁ። በቲክቶክ ብዙ ፎሎወሮችን ያገኘ መምህር ሆኖ ኦንላይን ክላሶችን እየሰጠ ነው። ለብዙዎቻችን ከባድና ውስብስብ የሆነውን የፊዚክስ ትምህርት አሁን ቅልል ነገር አድርጎታል። በነገራችን ላይ የሀገር ውስጥ ብቻ አስተማሪ አይደለም፣ ዶሜስቲክ ፍላይት ብቻ ሳይሆን በኢንተርናሽናል ደረጃ ባህር ማዶም ሆኖ የፊዚክስ ትምህርትን ኦንላይን የሚከታተሉ ተመዝጋቢዎች እንዳሉት በዚህ አጋጣሚ መናገር ይገባል። ውጭ ሀገር የሚኖሩ አበሾች ወይስ የውጭ ሀገር ዜጎች? ውጭ ሀገር የሚኖሩ ሀበሾችም ትውልደ ኢትዮጵያ ተወልደው ሄዱ እዛውም ተወልደው ያደጉ ተማሪዎች አሉ። በጣም ደስ ይላል። ስለዚህ ወደ በኋላ ላይ ትንሽ ነገር እናወራለን። ልምዱ ህይወቱ ራሱ የመጣበት መንገድ በራሱ ብዙ የሚያስወራ ነውና ስለሱ ያልተሰሙ አዳዲስ ነገሮችን አብረን እናደምጣለን። እንግዲህ ሶሻል ሚዲያውን ለበጎ እነ ዳኒ አይነቶችን ያብዛልን። አመስግናችሁ